ሰላም ጤና ይስጥልን የተከበራችሁ የውብ ሚዲያ ቤተሰቦች እንኳን ወደ ውብ ሚዲያ በሰላም መጣችሁ። ዛሬ የተመራረጡ መረጃዎችን ወደ እናንተ እናደርሳለን። ዛሬ ከምናደርሳችሁ የተመራረጡ መረጃዎቻችን መካከልም የቅዱስ ሲኖዶስ ምልዓተ ጉባኤ ተካሂዷል። ይህን በተመለከተ የወጣ መግለጫ አለ። ይህንን መግለጫ ወደ እናንተ የማደርስ ይሆናል። ልጇን በአሰቃቂ ሁኔታ ቀጥቅጣ የገደለች እናት እሷንና ባለቤቷን የሞት ቅጣት እንዲወሰድባቸው ፍርድ ቤት ወስኗል። ይህንን መረጃም ወደ እናንተ የማደርስ ይሆናል። አሜሪካ በአማራ ክልል የድሮን ጥቃት ጉዳይ ያወጣችው መግለጫ አለ። እሱንም መረጃ አደርሳችኋለሁ። ከስራ ማቆም አድማ ጋር በተያያዘ እየወጡ ያሉ መረጃዎች አሉ። ይህንን መረጃ ወደ እናንተ በስፋት የማደርስ ይሆናል። የአማራ ፋኖ ብሔራዊ ኃይል አዲስ ኦፕሬሽን መጀመሩን መስራቱን ገልጿል። ይህንን መረጃም ወደ እናንተ የማደርስ ይሆናል። የጋብቻ ወጪን የሚከለክል ደንብ መጽደቁ ተሰምቷል። ይህንን መረጃና በርካታ መረጃዎችን ወደ እናንተ አደርሳለሁ። እስከ ዜናው ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችሁ መሆናችሁን ግለጹልን። አብራችሁን ስለምትቆዩ ከልብ እናመሰግናለን። መልካም ቆይታ። ወደ ቀዳሚ መረጃችን ስናልፍ የተከበራችሁ የውብ ሚዲያ ቤተሰቦች ቅዱስ ሲኖዶስ ምልዓተ ጉባኤውን በዛሬው ዕለት ባደረገበት ስብሰባ የሚከተሉትን ውሳኔዎች አስተላልፏል። አንደኛ፣ ብፁዕ አቡነ ዲዮስጣኒዎስ የቅዱስ ሲኖዶስ ዋና ጸሐፊ፣ ሁለተኛ፣ ብፁዕ አቡነ ሳዊሮስ የመንበር ፓትርያርኩ ጠቅላይ ፍርድ ቤት ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ሶስተኛ፣ ብፁዕ አቡነ ሕርያቆስ የሀዲያ ሀገረ ስብከት እንዲይዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳም ሊቀ ጳጳስ፣ የብፁዕ አቡነ ናትናኤል ሚኒሶታን እንዲይዙ የኮሎራዶ ሀገረ ስብከት እንዲመሩ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ እንዲሆኑ፣ ሰባተኛ ደግሞ ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ስምንተኛ ብፁዕ አቡነ ሙሴ አውስትራሊያ እንደያዙ የግቢ ቅዱስ ገብርኤል የበዓታ ለማርያም ገዳምን ሊቀ ጳጳስ ሆነው እንዲመሩ ተወስኗል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው። እንግዲህ በብልጽግና ለኢትዮጵያ እድገት ጸር ናቸው ብሎ ጥርስ የነከሰባቸው የኢትዮጵያ ኦርቶዶክስ ሃይማኖትና የኢትዮጵያ እስልምና ሃይማኖት ተቋማት የመቆጣጠር የማዳከም ስራ አጠናክሮ ቀጥሏል። ወደ ሌላኛው መረጃችን ስናልፍ ደግሞ የተከበራችሁ የውብ ሚዲያ ቤተሰቦች እናቷም የእንጀራ አባቷም በሞት እንዲቀጡ ተወስኗል። ወላጅ እናቷ ወይዘሮ ሀና በየነ ትባላለች። በድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይህች ሴት ከእሷ ጋር እየኖረች ባለችው ሌላ ወንድ ከአብራኳ በወጣችው የገዛ ልጇን ተገዳ መደፈሯን ስታወቅ እጮኛዋን በመወንጀል እንዲቀጣ በማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇን ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ 5ኛ ክፍል የትምህርት ገበታ ላይ ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታረግ በማድረግ ለብዙ ጊዜ ቤት ዘግቶባት ስራ ቦታ ድረስ ከስሩ ሳትጠፋ ብትንቀሳቀስም መረጃ በመደበቅ በቂ ሆኖ ስላላገኘችው በመጨረሻም ከአብራኳ በወጣችው የገዛ ልጇ ላይ የሰራችውን ተደጋጋሚ የአረመኔነት ስራ ሳያንሳት እጮኛዋ ከወንጀል ለማትረፍ መረጃ በማጥፋት ህዳር 1 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጣ ህፃኗን የአብራኳን ክፋይ ገላታለች። ወላጅ እናቷና እንጀራ አባቷ ህይወት ያለፈው ህፃን በአምላክ ግርማ አበጋዝ ጉዳይ ዛሬ ግንቦት 15 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት ቅጣት ውሳኔ ሰጥቷል። ተከሳሾቹም እናት ሀና በየነ በሞት ቅጣት እንድትቀጣ ተወስኗል። የእንጀራ አባቷ ብሩክ በሞት እንዲቀጣ ተወስኗል። ወደ ሌላኛው መረጃችን ስናልፍ የተከበራችሁ የውብ ሚዲያ ቤተሰቦች ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎች
የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቋማት አምነስቲ እየጠየቀ ይገኛል። በአዲስ አበባ ቢያንስ ከ20 በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸው ብቻ በመጠየቅ መታሰር እንደማይገባ ገልጿል። ወደ ሌላኛው መረጃችን ስናልፍ ደግሞ የተከበራችሁ የውብ ሚዲያ ቤተሰቦች ከዚህ ጋር በተያያዘ የፌዴራል ፖሊስ የሰጠው መግለጫ አለ። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ ስራ ማቆም አድማ በማድረግ የጤና ዘርፍ ላይ ሁከት በመፍጠርና የታካሚዎች ህይወት ጋር አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎች በቁጥጥር ስር መዋላቸውን ነው የፌዴራል ፖሊስ የገለጸው። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝ እና የጥቅማጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎች የስራ እንዲያቆሙና ለአድማ በማነሳሳት ታካሚዎች የህይወት የሞትና ለአደጋ እንዲጋለጡ በማድረግ ሁከትና ብጥብጥ ለመፍጠር ሞክረዋል ሲል ገልጿል። በተጠርጣሪዎች የተለያዩ የጤና ተቋማት አድማ መረቦችን በመዘርጋት የጤና ባለሙያዎች ያልሆኑ አካላት ነጭ ጋውን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት ሲፈጥሩ አግኝቻቸዋለሁ ሲል ነው ፌዴራል ፖሊስ የገለጸው። በሌላ መረጃችን ደግሞ ከጋብቻ ጋር ወጪን የሚከለክል ደንብ መጽደቁ ተወስኗል። የሶማሌ ክልል አላስፈላጊ ወጪዎችን የሚከለክል ደንብ አጸደቀ። ደንቡ መጣስ የገንዘብ የእስር ቅጣት እንደሚያስከትል ተገልጿል። የሶማሌ ክልል የወጣቶችና የጋብቻ ጫና ለመቀነስ አላስፈላጊ የጋብቻ ወጪዎችን የሚከለክል ደንብ ማጽደቁን የተገለጸ ሲሆን ደንቡ መጣስ የገንዘብ የእስር ቅጣት ያስከትላል ብሏል። የክልሉ የሃይማኖትና ባህል መሪዎች ጋብቻን ተከትሎ የሚወጣውን የተጋነነ ወጪ በመቀነስ ወጣቶች ከትዳር እንዳይሸሹ ማድረግ ያስፈልጋል ሲል ገልጿል። የሃማሮ የእስልምና ምክር ቤት ከጋብቻ በፊት ግመል ማረድ እንዲሁም ሴቶች የሚታጩበት ወቅት የሚሰጡ የተለያዩ ውድ ስጦታዎች ቅዱስ የጋብቻ ስነ ስርዓት ላይ አስገዳጅ የገንዘብ ጫና እንዲፈጥሩ አድርጓል ሲል ገልጿል። አዋጁ በተለያዩ ተገቢ ተብሎ በሚጠራው የሙሽራው ቤተሰብ ለሙሽሪት ቤተሰብ የሚያከናውን ተመላሽ የግመል ጥሎሽ ስርዓት በማህበራዊ ጫና ያሳድራል በማለት ገልጿል። ይህን ተከትሎ የጋብቻ ደንብ የጋብቻ ወጪን የሚከለክል ደንብ መጽደቁ ነው የሶማሌ ክልል የገለጸው። በሌላ መረጃችን ስናልፍ ደግሞ የአማራ ብሔራዊ ኃይል የንጉስ ሚካኤል ኮር አማራ ሳይንት ወቅ መቅደላ ክፍለ ጦር የአትሮንስ ብርጌድ ሼክ ሁሴን ጀብሪል ብርጌድ ከወራሪ ጠላት ጋር በመተናነቅ ከፍተኛ ጀብድ መፈጸሙን ገልጿል። ግንቦት 14 2017 ዓ.ም በመሃል ሳይንት ወረዳ በቆሰሪት ከተማ የብአዴን ግልገል ስብስብ ባላቸው አካላት ላይ ከፍተኛ የተባለ እርምጃን መውሰዱን ነው የገለጸው። በርካታ ቁስለኞችና መደምሰሱንም ጭምር ነው የገለጸው። እነዚህን መረጃዎች ወደ እናንተ አድርሻለሁ። የተከበራችሁ የውብ ሚዲያ ቤተሰቦች፣ በመጨረሻም ደግሞ ከማደርሳችሁ መረጃዎች መካከል አሜሪካ በአማራ ክልል ጉዳይ ያወጣችውን መግለጫ አደርሳችኋለሁ። የድሮን ጥቃት እንዲቆም ስትል ነው አሜሪካ በአማራ ክልል ጉዳይ ያወጣችው መግለጫ የሚገልጸው። ኢትዮጵያ የተከሰተ ያሉ ግጭቶች በሁሉም የኢትዮጵያ ሕዝቦች ላይ የሚኖራቸው ተጽዕኖ ማገናዘብ ወሳኝ ነው ብላለች። በኢትዮጵያ ውስጥ ግጭት ዘላቂ መፍትሄዎችን በመተግበር የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ በማድረግ ህፃናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግ የትጥቅ ትግል ህገ ወጥ አሰራር በማስወገድ የህዝብ የማስቀደም ጊዜ አሁን ነው ሲሉ ነው የተገለጹት። ዩናይትድ ስቴትስ በፋኖ በተጨባጭ ወደ ሰላማዊ አማራጭ እንዲመጡ በኦሮሚያ የሚካሄደው ጦርነት ለማስቆም የኦሮሞ ነጻነት ሰራዊት በድርድር እንዲመለስ ከፍተኛ ጥረት ታደርጋለች ሲል ነው የገለጸው። የተከበራችሁ ተመልካቾች ለሰዓቱ የያዝናቸው ወቅታዊ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ቻናል ቤተሰብ ትሆኑ ዘንድ ያክብሮት